ፍልስጤም ታቦቱን ወሰዱት ከዛ በኋላ በዳጎን ቤት ውስጥ አኖሩት ዳጎን ጣዖት ነው ወሰዱና ታቦቱን ዳጎን ቤት አስገብተው ሲያውት ከእንጨት የተሰራ ነው ለካ ከእንጨት የተሰራ ነው እንዴ እናኛ ከምን ተሰራል መጀመሪያ ግን በነገራችን ላይ ታቦት ሌላ ነገር ብለናል እንዴ አሁን ደግሞ ምን ነግርህ ላንተ ለደካማ ኦርቶዶክስ መጽሐፍ ቅዱስ አንብበህ ማታቅ መርምረህ ማታቅ ላንተ ደግሞ ነግርሃለሁ ከምን ተሰራልን መጽሐፍ ቅዱስ ተጽፎ ተቀምጦ የለም ከምን እንደሚሰራ አልገባህም እንዴ ከእንጨት ነው እንደሚሰራው ታቦት እና ከምን ይሰራ በቃ እግዚአብሔር አለ እኮ ነው ሙሴ ጥራብ ስራ እሺ ከመነበረድ ይሰራዋል ከእንጨት ይሰራዋል አለቀ ከእንጨትም ተመርጦ ከማይነቅዝ እንጨት ሸምሸር ሸምጢን ይለዋል ይሄን ሰምታታ ማስማት ነው መስላው አላስ ከግራር እንጨት የሚለው ይቀላል መሰለኝ እሺ ከማይነቅዝ እንጨት ባላ ላይ ነው ግራር የሚለው ይወጣው ምንም አይደለም ፍልስጤም እንዴ ለካ ከእንጨት ነው እንዴ ተሰራው ነው ይዘውት ወደ አምላካቸው ቤት ወደ ዳጎን ሄዱ የእግዚአብሔርን ታቦት በዛ አስገቡት ታቦት መክተፊያ ነው አዎ ምን እንደሚከተፍ ላሳይ ጾምና ጸሎት ለማያቅ መክተፊያ ነው ሲባል ገና ምግብ ስለሆነ የሚታየው ምንም ላደርገው አልችልም ተደግመዋለሁ ለከርሶ ያበለው ወደ አምላኬ ችግር ይገባል ታቦቱን ዳጎን ቤት ይዘውት ገቡ ከቁጥር 4 ጀምሮ ስትመለከቱ ጠዋት መጡ አስገብተውት ትላንት በጠዋት መጡ ዳጎን አምላካቸው ቤት የእግዚአብሔርን ታቦት እዛ ከተውታል በነጋው ማለዱ እነሆም ዳጎን በእግዚአብሔር ታቦት ፊት በመድር ላይ በግንባሩ ወድቆ ነበር አለቀ ይሄንን ከኦርቶዶክስ ውጪ ያለ ሰው እንዲያረጋግጥልን ነው የምትፈልገው መጽሐፍ ቅዱስ እንዲያረጋግጥልን ነው የምትፈልገው የተዋዶ ልጆች ማን እንዲያረጋግጥላችሁ ነው የምትፈልገው መጽሐፍ ቅዱስ ያረጋግጥልን አንተ እምነትን ማውድ ሰው ነው የሚሰብክ የሚነግር ስለ ታቦት በቃ እኮ ይሄ ቃል ብቻ በቂ እኮ ነው ተጠራጣሪና አልታደልክም አንዳንድ ሰው በሃይማኖት ክርክር ውስጥ ነው ያለው ለመማር መሆኑ አልገባህማ እኔ የምቃወመው በሰዎች ላይ አድሮ ታቦትን የሚሰድበውን የዲያብሎስ መንፈስ ታቦት እንዴት እንደሚከትፈው ነው ማሳያ መጽሐፍ ቅዱስ የነገረኝ ነው ጠዋት መጡ ዳጎን ወድቋል አሁን አላወቁም ገና እንዴ አምላካችንን ማንጣለዋሉና አንስተውት ሄዱ በሁለተኛው ቀን መጡ ሌላ ታምር ተከስቷል ታቦት መክተፊያ ነው ለካ የዳጎንን ከዚህና ከዚህ ሁለት እጆቹን ከታች ሁለት እግሮቹ ቆርጦ ጉንድሽ አርጎ ቁጭ አርጎታል የፍልስጤምን አምላክ ታቦት መክተፊያ ነው ቁጭ እግርና እጁ እንዴ ምን ሆነ አሉና አነሱት ከዛ በኋላ ምንድነው አንገቱ ብቻ ሰውነቱ ተቆራርጦ አንገቱ ብቻ ቀርቶ ስርክስክስ ብሎ ደቆ አገኙት ማከታተፈው እግዚአብሔር በታቦቱ ላይ ማን ነው እግዚአብሔር ነው ቁጥር 5 ስለዚህ የዳጎን ካህናት ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አረጋግጡት